በሀያላኑ ሀገራት መካከል የተፈረመውና የሰውን ልጅ ወደፊት እጣ ፈንታ የሚወስነው ታሪካዊ ውሳኔ። በምስራቅ አፍሪካ የጦር ግንባር ከ2000 ኪሎ ሜትር በላይ ርቀት ላይ የተሰነዘረው አስደንጋጭ ጥቃት። በመካከለኛው ምስራቅ የተኩስ አቁም ስምምነቱን ተከትሎ የተነሳው አዲሱ የስምምነት ፍጥጫና የስትሬት ኦፍ ሆርሙዝ መዘጋት። በ2026 የዓለም ዋንጫ መድረክ ላይ ዳግም መላውን ስፖርት አፍቃሪ በእንባ ያናወጠው ያልተጠበቀ የምድብ ፍልሚያ፣ እንዲሁም ዘመናዊ ቴክኖሎጂን በመጠቀም ባለቤቱን በሺዎች የሚቆጠር ዶላር ያከሰረው አስገራሚውና አስቂኙ ፍጡር። ሰላም ጤና ይስጥልኝ። በዓለማችን ላይ የተከሰቱትን እጅግ ትኩስና አሳሳቢ አዝናኝ መረጃዎች እንሆ። ከፖለቲካው ከባድ ውጥረት እስከ ስፖርቱ ትኩሳት እንዲሁም ፈገግ የሚያሰኙ የሳምንቱን ክስተቶች በአንድ ላይ እንመለከታለን። እስከ መጨረሻው ድረስ አብራችሁን ቆዩ። የመጀመሪያውና ቀዳሚው መረጃችን የሚያተኩረው የዓለምን የፖለቲካና የደህንነት ሚዛን እያናጋ ባለው ወቅታዊ ጉዳይ ላይ ነው። በዚህ ሳምንት በጄኔቫ እየተካሄደ ባለው የዓለም መሪዎች አስቸኳይ ጉባኤ ላይ ከቅርብ ጊዜ ወዲህ በከፍተኛ ሁኔታ እያደገ የመጣውን የአርቲፊሻል ኢንቴሊጀንስ ኤአይ እና የሳይበር ጦር መሳሪያዎችን ለመቆጣጠር ታሪካዊ የተባለ ስምምነት ተፈርሟል። ይህ በርካታ ዓለም አቀፍ ስምምነቶች ውስጥ በጣም አስፈላጊ፣ የሰውን ልጅ የወደፊት እጣ ፈንታና ዲጂታል ደህንነት የሚወስን እጅግ ወሳኝ እርምጃ ነው። ስምምነቱ ሀገራት የሳይበር ጥቃቶችን በሲቪል ተቋማት ላይ እንዳይሰነዝሩ ከባድ እገዳዎችን ይጥላል። በሌላ በኩል በአውሮፓና በእስያ አንዳንድ ክፍሎች የተከሰተው ያልተጠበቀ የአየር ንብረት መዛባት የዓለምን የግብርና ምርትና የነዳጅ ዋጋን ክፉኛ እያናወጠው ይገኛል። የዓለም ባንክና የዓለም የገንዘብ ድርጅት IMF ባወጡት የጋራ አስቸኳይ መግለጫ ሀገራት ከአየር ንብረት ለውጥ ጋር የተያያዙ የኢኮኖሚ ቀውሶችን በፍጥነት ለመቋቋም የሚያስችል የፖሊሲ ማሻሻያ እንዲያደርጉ አሳስበዋል። በሌላ በኩል መልክ እየቀየረ በመጣው የምስራቅ አውሮፓው ጦርነት ላይ የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ በዚህ ሳምንት በሰጡት መግለጫ የሀገራቸው ድሮኖች ከዩክሬን ድንበር ከ2000 ኪሎ ሜትር በላይ ርቆ በሚገኘው የሩሲያ የሳይቤሪያ ክፍል የሚገኘውን ግዙፍ የነዳጅ ማጣሪያ ተቋም በተሳካ ሁኔታ መምታታቸውን አረጋግጠዋል። ዩክሬን እስከ 3000 ኪሎ ሜትር መጓዝ የሚችሉ አዳዲስ የረጅም ርቀት ድሮኖችን በስፋት ማሰማራት መጀመሯ በሩሲያ ውስጥ መሰረተ ልማቶች ላይ ትልቅ ስጋት ፈጥሯል። በተጨማሪም በክሪሚያ የሚገኝ የነዳጅ ተርሚናል እና በርካታ የኤሌክትሪክ ማከፋፈያ ጣቢያዎች በከባድ የድሮን ጥቃት መመታታቸው ተሰምቷል። ይሁን እንጂ በግንባር መስመር ላይ በተለይም በሁለቱ ኃይሎች መካከል እጅግ ከባድና ደም አፋሳሽ እልህ አስጨራሽ ውጊያዎች በየቀኑ እየተካሄዱ ይገኛሉ። ወደ መካከለኛው ምስራቅ ስናመራ በዚህ ሳምንት እስራኤልና ሂዝቦላ የተኩስ አቁም ስምምነት ላይ ማድረሳቸው ቢናገርም በሁለቱ ወገኖች መካከል ያለው የተኩስ ልውውጥና ድንገተኛ ጥቃት ግን ሙሉ በሙሉ ሊቆም አልቻለም። ይህንን ተከትሎ ነገሮች ይበልጥ ተወሳስበዋል። የኢራን ወታደራዊ እዝና የእስላማዊ አብዮት ጥበቃ ጦር IRGC እስራኤል ከሊባኖስ ምድር ሙሉ በሙሉ ወታደሮቿን እስክታስወጣ ድረስ እጅግ ወሳኝ የሆነውን የዓለም የነዳጅ መስተላለፊያ መስመር የሆርሙዝ ስትሬትን በድጋሚ ሙሉ በሙሉ መዝጋታቸውን በይፋ አስታውቀዋል። ይህንን ተከትሎ አሜሪካና ኢራን በስዊዘርላንድ አስቸኳይ የሰላም ንግግር የጀመሩ ቢሆንም የባህር መስመሩ መዘጋት ግን በዓለም ነዳጅ ዋጋና ኢኮኖሚ ላይ አዲስ ድንጋጤ ፈጥሯል። አሁን ደግሞ መላውን የዓለም ሕዝብ ትኩረት ሙሉ በሙሉ ወደ ሳበው ወደ ሰሜን አሜሪካ ታላቁ የ2026 የዓለም ዋንጫ መድረክ እንለፍ። በአሜሪካና ካናዳ፣ ሜክሲኮ አዘጋጅነት በከፍተኛ ድምቀት እየተካሄደ ባለው በዚህ የዓለም ዋንጫ የምድብ ጨዋታዎች ያልተጠበቁና እጅግ ድራማዊ ክስተቶችን እያስተናገዱ ይገኛሉ። በእግር ኳስ ታሪክ ውስጥ ለዓመታት ገናና የነበሩና ዋንጫውን ይወስዳሉ ተብለው የተገመቱ ግዙፍ ሀገራት ማንም ግምት ባልሰጣቸው ታዳጊ ብሔራዊ ቡድኖች አስደንጋጭ ሽንፈት እየቀመሱ ነው። ይህ ክስተት በየምድቡ የደረጃ ሰንጠረዥ ላይ ከፍተኛ መናገት የፈጠረ ሲሆን የነጥብ ፍልሚያውን ፍጹም ልብ አንጠልጣይ አድርጎታል። በተለይም የአፍሪካ ተወካዮች ዘንድሮ እያሳዩት ያለው እልህ አስጨራሽ የጨዋታ ዘይቤና ታክቲካዊ ብስለት የዓለምን የስፖርት ተንታኞች አፍ እያስከፈተ ይገኛል። በምድብ ድልድሉ የመጨረሻ ሰከንዶች ላይ በተቆጠሩት ወሳኝ ጎሎች የበርካታ ሀገራት የማለፍ ተስፋ ሲያለመልሙ፣ የሌሎች ግዙፍ ቡድኖች ህልም ግን ሙሉ በሙሉ አጨልመዋል። አንጋፋ ኮከቦች ከሜዳ ላይ ሲያለቅሱ፣ አዳዲስ ወጣት ተሰጥኦ ደግሞ የእግር ኳሱን የወደፊት አቅጣጫ በግልጽ እያሳዩን ይገኛሉ። ከከባድ የፖለቲካና እልህ አስጨራሽ የስፖርት ዘገባዎች ወጣ ብለን በመጨረሻም ፊታቸው ላይ ፈገግታን ወደሚፈጥር አንድ እጅግ አስገራሚ ዘገባ እናምራ። በዘመናዊ ቴክኖሎጂ የተከበበ የሰው ልጅ ህይወት አንዳንድ ያልታሰቡ አስቂኝ ክስተቶችን ያስተናግዳል። በአውሮፓ የምትገኝ አንዲት ከተማ ውስጥ
አንድ ባለቤት እቤቱ ውስጥ ያስቀመጠው አፍሪካዊ ግራጫ በቀቀን ያልታሰበ ትልቅ ኪሳራ ደርሶበታል። ባለቤቱ ወደ ስራ በሄደበት ሰዓት ይህ ብልጥ በቀቀን የባለቤቱን ድምፅና ቃና በትክክል በማስመሰል በቤቱ ውስጥ ካለው ስማርት አርቲፊሻል ኢንቴሊጀንስ ስፒከር ጋር መመሪያ በመስጠት ማውራት ይጀምራል። በቀቀኑ የባለቤቱን ድምፅ በመጠቀም በኦንላይን ገበያ ላይ ከ100 በላይ የፒዛ ሳጥኖችንና የተለያዩ ውድ የፍራፍሬ ትዕዛዞችን በቤት አድራሻቸው አዟል። ባለቤቱ ማምሻውን ከስራ ሲመለስ ቤቱ በፒዛ ዴሊቨሪ መኪኖች ተከቦ በማየቱና የባንክ አካውንቱ ሲቀንስ መመልከቱ ከፍተኛ ድንጋጤ ውስጥ ቢወድቅም ክስተቱ ግን በአካባቢው ነዋሪዎችና በማህበራዊ ሚዲያ ላይ ከፍተኛ ሳቅንና ግርምትን ፈጥሯል። የተወደዳችሁ የቻናላችን ቤተሰቦች ለዛሬ ያዘጋጀንላችሁ ዝርዝር መረጃዎች እነዚህን ይመስሉ ነበር። ለመሆኑ ከዛሬዎቹ ዜናዎች ውስጥ የእናንተን ትኩረት ይበልጥ ይሳበው እና ያስገረማችሁ የትኛው ነው? አስተያየታችሁን ኮሜንት መስጫው ላይ አስቀምጡልኝ። ዛሬው ዝግጅታችን ጠቃሚና አዝናኝ ሆኖ ካገኛችሁ ቪዲዮውን ላይክ እና ሼር በማድረግ ለሌሎች እንዲደርስ አድርጉ። እንደዚህ አይነት ጥራት ያላቸውን ዓለም አቀፍ ትንታኔዎች ለማግኘት ቻናሉን አሁኑኑ ሰብስክራይብ ያድርጉ። በቀጣይ እስክንገናኝ ድረስ ሰላም።